ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሮት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብ ስማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት መልሼ ወደ እናንተ ማደርስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። የኪሊያን ሙባፔ ጉልበት ሕክምና ላይ ስህተት ተፈጽሟል ተብሏል። ቤተሰቦች ይህንን መረጃ ማርካ ስፖርት ዘግቦታል። የሪያል ማድሪዱ የፊት መስመር አጥቂ ኪሊያን ሙባፔ ጉልበት ጉዳት ምርመራ ላይ ስህተት መፈጸሙ ተገልጿል። የሪያል ማድሪድ የሕክምና ቡድን አባላት በስህተት ያከሙት ጤነኛውን የሙባፔ እግር እንደነበረ ታውቋል። የሕክምና ባለሙያዎቹ የኤምአርአይ ምርመራ ያደረጉት በስህተት የተጎዳውን ሳይሆን ጤናማውን ጉልበት ነበር ተብሏል። በዚህ ምክንያት በምርመራው የተገኘ ነገር ባለመኖሩ የኪሊያን ሙባፔ ጉልበት ጤናማ ነው ብለው አሳውቀው ነበር። ይህንም ተከትሎ ኪሊያን ሙባፔ ስህተት መስራቱ እስከታወቀበት ጊዜ ድረስ 3 ጨዋታዎችን ማድረጉ ተገልጿል። የሙባፔ የህመም ስሜት ባለመጥፋቱም በግራ እግሩ ላይ ዳግም ምርመራ ሲደረግ የመሰንጠቅ ጉዳት እንዳለበት ይህንን መረጃ ማርካ ስፖርት ዘግቦታል። የህክምና ስህተቱ እንዴት ሊፈጠር እንደቻለ ግልጽ አለመሆኑም ታውቋል ሲል መረጃውን ማርካ ስፖርት ይፋ አድርጎታል። ኔይማር ጁኒየር ብራዚላዊ እግር ኳስ ጥበበኛ ኔይማር በርካታ ሰዓታትን በቁማር ማሳለፉ ታውቋል ብሏል። ይህንን መረጃ ሌኪፕ ዘግቦታል። ብራዚላዊ ተጫዋች ኔይማር ጁኒየር በሳምንቱ መጨረሻ በርካታ ሰዓታትን በቁማር ጨዋታ ማሳለፉ ተገልጿል። ኔይማር ከአርብ እስከ እሁድ ባለው ጊዜ ከ24 ሰዓታት በላይ በኦንላይን ቁማር ጨዋታ ጊዜውን ማጥፋቱ ተገልጿል። ሳንቶስ እሁድ በነበረው ጨዋታ ኔይማር ያልተሳተፈው በስራ ጫና ምክንያት መሆኑን ክለቡ አሳውቆ ነበር። ነገር ግን ኔይማር ሳንቶስ ከክሩዜሮ ጋር እየተጫወተ በነበረበት ሰዓት ላይ የኦንላይን ቁማር ሲጫወት እንደነበረ ታውቋል። ከዚህ በፊትም በተደጋጋሚ ስሙ ከኦንላይን ቁማር ጨዋታዎች ጋር የሚነሳው ኔይማር ጁኒየር ለጨዋታው ባለው ፍቅር ምክንያትም የኦንላይን ቁማር የጨዋታውን ስም ለውሻው ስም ሰይሞለታል ሲል ይህንን መረጃ ሌኪፕ ዘግቦታል። በሌላ መረጃ ኩሊባሊ ለቡድን አጋሮቹ ስጦታ አበርክቷል። የሴኔጋል ብሔራዊ ቡድን ተከላካይ ካሊዱ ኩሊባሊ ለሁሉም የቡድን አጋሮቹ ስጦታ አበርክቶላቸዋል። ኩሊባሊ ለቡድን አጋሮቹ ያበረከተው ስጦታም የአፍሪካ ዋንጫውን ይዘው የሚያሳይ ምስል ላይ ቻምፒዮን ከሚል ጽሑፍ ጋር ነው ተብሏል። ከተጫዋቾቹ በተጨማሪም የብሔራዊ ቡድኑ አባላት ስጦታው ደርሷቸዋል። በምስሉ ላይ ሴኔጋል 2 የአፍሪካ ዋንጫ እንዳሸነፈች ለማስታወስም 2 ኮከብ ተቀምጠው ይታያሉ። ሴኔጋል ከቀናት በኋላ በፈረንሳይ ከአፍሪካ ዲያስፖራ ማህበረሰብ ጋር ዋንጫውን እንደምታከብር መግለጹ ይታወቃል። ካፍ የአፍሪካ ዋንጫውን አሸናፊነት ከሴኔጋል በመቀማት ለሞሮኮ መስጠቱ አይዘነጋም ሲል ይሄንን መረጃ ሜን ስፖርት ዘግቦታል። በሞሮኮ የታሰሩ ደጋፊዎቻችን እንዲፈቱ እንጠይቃለን ያለው ደግሞ ጋናጉዌ ነው። አፍሪካዊ የሆነ ያንን አይወሰንም ሲል ተደምጧል። የሴኔጋል ብሔራዊ ቡድን ተጫዋች ኢድሪስ ጋናጉዌ በአፍሪካ ዋንጫ ወቅት በሞሮኮ የታሰሩ ሴኔጋላዊ ደጋፊዎች እንዲፈቱ ጠይቋል። አሁንም በሞሮኮ ታስረው የሚገኙ ደጋፊዎችን በሀሳባችን አሉ ያለው ጉዌ ተመልሰው እንደሚመጡ ሙሉ ተስፋ አለኝ፣ ምክንያቱም እኛ ከጎናቸው ነን ብሏል። ካፍ የአፍሪካ ዋንጫውን ለሞሮኮ በመስጠት ያሳለፈውን ውሳኔ አስቂኝ ሲልም ገልጾታል። ይህንን የወሰኑ ሰዎች ምናልባትም የአፍሪካ ጠላቶች ይሆናሉ፣ ምክንያቱም አፍሪካ እንደዚህ አይነት ውሳኔ አያስፈልጋትም ሲል ጋናጉዌ ተናግሯል። ዋንጫው ይገባናል፣ ሜዳ ላይ ተፋልመናል፣ መላው ዓለም የተፈጠረውን አይቷል ሲል የሴኔጋል ብሔራዊ ቡድን ተጫዋች ኢድሪስ ጋናጉዌ ተደምጧል። የቼልሲ ታሪካዊ ተጫዋች መሆን እፈልጋለሁ ሞይሰስ ካይሴዶ የሰማዮቹ ተጫዋች አማካዩ ሞይሰስ ካይሴዶ ማድሪድ ቢጠይቁም ቼልሲን መልቀቅ እንደማይፈልግ ተናግሯል። ሪያል ማድሪድ አማካይ የፈለገ ስለመሆኑ የተጠየቀው ሞይሰስ ካይሴዶ እኔ ትኩረቴ ቼልሲ ላይ ነው ሲል ምላሽ ሰጥቷል። አክሎም እዚህ ኮንትራት አለኝ፣ የቼልሲ ታሪካዊ ተጫዋች መሆን እፈልጋለሁ፣ አላማዬ ይሄ ነው ሲል ተደምጧል። ቤተሰቦች ቪዲዮውን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል።
አንቷን ግሪዝማን ፈረንሳዩ ተጫዋች ለአሜሪካው ክለብ ፊርማውን አኖረ እየተባለ ነው። የአትሌቲኮ ማድሪዱ የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲ ለመቀላቀል ፊርማውን አኑሯል ተብሏል። ፈረንሳዩ ተጫዋች አንቷን ግሪዝማን በውድድር ዘመኑ መጨረሻም ኦርላንዶ ሲቲን በይፋ ይቀላቀላል ተብሏል። አንቷን ግሪዝማን በክለቡ እስከ 2028 እንደሚቆይ ታውቋል። በኦርላንዶ ሲቲ አዲስ ምዕራፍ እስክጀምር በጣም ጓጉቻለሁ ሲል ግሪዝማን ተናግሯል። በኦርላንዶ ሲቲ ከዚህ በፊት የባላንዶር አሸናፊው ካካ እንዲሁም ናኒን የመሳሰሉበት ትልቅ ደረጃ የሚነሱ ኮከቦች ተጫውተው አሳልፈዋል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ሊቨርፑል መቀጣት አለበት ብሏል ዲዲየር ድሮግባ። የቀድሞው የቼልሲ ታሪካዊ ተጫዋች ዲዲየር ድሮግባ ሊቨርፑል የስታዲየሙን ደህንነት ባለመጠበቁ ቅጣት እንዲጣልበት ጠይቋል። ዲዲየር ድሮግባ በንግግሩ ወቅትም ሊቨርፑል የአንፊልድን ደህንነት ሁኔታ ባለመጠበቁ ምክንያት መቀጣት አለበት ብሏል። የሊቨርፑል ቸልተኝነት ላንግ በጨዋታ መሃል ጣቱን እንዲያጣ ምክንያት ሆኗል ያለው ድሮግባ ፈጽሞ ተቀባይነት ያለውን በማለት ተችቷል። የጋላታሳራዩ ተጫዋች ኖ ላንግ በአንፊልድ ማስታወቂያ ሰሌዳ ጠርዝ የእጅ ጣቱን አጥቷል ሲል ይህን መረጃ ስካይ ስፖርት ዘግቦታል። እንዲሁም ጋላታሳራይ ሊቨርፑልን ካሳ ጠይቋል። ጋላታሳራይ ከሊቨርፑል ጋር ባደረገው ጨዋታ ተጫዋቻቸው ኖ ላንግ በማስታወቂያ ሰሌዳ ምክንያት ጣቱን ማጣቱ ተገልጿል። አሁን ላይ የአውሮፓ እግር ኳስ ማህበር በአንፊልድ የተፈጠረውን ክስተት መመርመር መጀመሩን አስታውቋል። ዩኤፋ የማስታወቂያ ሰሌዳውን ጨምሮ የአንፊልድን መሰረተ ልማት እንደሚመረምር አስታውቋል። ሊቨርፑል በተመሳሳይ ከጨዋታው በኋላ ምርመራ እያካሄደ መሆኑን ገልጾ ተጫዋቹን ይቅርታ ጠይቆ ነበር። ጋላታሳራይ በበኩሉ ሊቨርፑል ጣቱን ላጣው ተጫዋቹ ካሳ እንዲከፍል መጠየቁ ተነግሯል። በሌላ በኩል ፒኤስጂ ከሊቨርፑል በአንፊልድ ከመጫወቱ በፊት የደህንነት ዋስትና እንዲሰጠው ጠይቋል ሲል ይሄንን መረጃ ዘ አትሌቲክስ ዘግቦታል። ኬሳ ጥሩ ቁመና ላይ አልገኝም ብሎ ወደ ቤቱ ሄዷል። ጋቱሶ የጣሊያን ብሔራዊ ቡድን አሰልጣኝ ጂናኑ ጋቱሶ ፌዴሪኮ ኬሳ ጥሩ ስሜት ላይ አልገኝም ብሎ ነግሮኛል፣ እናም ወደ ቤቱ እንዲሄድ ፈቅጄለታለሁ ሲል ተደምጧል። እሱ ጥሩ ስሜት አይሰማውም፣ ስለዚህ ወደ ቤቱ ሄዷል፣ ያንን መቀበል አለብኝ ሲል አሰልጣኝ ጂናኑ ጋቱሶ ተናግሯል። አክሎም አንድ ተጫዋች ጥሩ ቁመና ላይ እንዳልሆነና በዛ እርግጠኛ መሆኑን ከነገረኝ እሱን ማቆየት ፋይዳ ቢስ ነው ሲል ተደምጧል። ቤተሰቦች ትናንትና በነበረን የስፖርት ዝግጅት ፕሮግራም ላይ ፌዴሪኮ ኬሳ ከጣሊያን ብሔራዊ ቡድን ስብስብ መልቀቁን ለእናንተ ለውድ አድማጮቼ መረጃ አድርሻችሁ ነበር። ኮሚኒቲ ሺልድ በዌምብሌ አይደረግም። ቤተሰቦች ይህንን መረጃ ሚረር ስፖርት ዘግቦታል። የዘንድሮ የእንግሊዝ ኮሚኒቲ ሺልድ ፍጻሜ ጨዋታ በዌምብሌ ስታዲየም እንደማይደረግ ተገልጿል። በኤፍኤ ካፕና ሊጉ አሸናፊ መካከል የሚደረገው የፍጻሜ ጨዋታ በዚህ ዓመት በዌል ካርዲፍ ስታዲየም እንደሚደረግ ተነግሯል። ጨዋታው በዌልስ የሚደረገው በዌምብሌ ከሚደረግ የሙዚቃ ድግስ ጋር በመጋጨቱ መሆኑ ተገልጿል። በዕለቱ ከኢትዮጵያውያን ቤተሰቦች የተገኘው እውቁ ካናዳዊ አቀንቃኝ አቤል ተስፋዬ በዌምብሌ የሙዚቃ ኮንሰርት እንደሚያዘጋጅ ተነግሯል። የኮሚኒቲ ሺልድ ፍጻሜ ጨዋታ ከ20 ዓመታት በኋላ ለመጀመሪያ ጊዜም በዌልስ ይደረጋል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ የናፖሊ ኃላፊ ተጫዋች ካለ በሚል ወደ ማንቸስተር በረዋል ተብሏል። የናፖሊ ስፖርቲንግ ዳይሬክተር ጂዮቫኒ ማና ክረምት ላይ ከማንቸስተር ዩናይትድ የሚለቅ ተጫዋች ካለ ለማጣራት ወደ እንግሊዝ አምርተዋል ተብሏል። ናፖሊ በተለይ ውላቸው ክረምት ላይ የሚያበቁ የማንቸስተር ዩናይትድ ተጫዋቾችን ኢላማ ማድረጋቸው ተገልጿል። አሁን ላይ ናፖሊ 4 የማንቸስተር ዩናይትድ ተጫዋቾችን ኢላማ ማድረጋቸው ተገልጿል። ካዜሚሮ፣ ማጓየር፣ ማላሲያና ቶም ሂተን የናፖሊን ቀልብ የሳቡ ተጫዋቾች መሆናቸው ተነግሯል። ሃሪ ማጓየር በማንቸስተር ዩናይትድ ውሉን ለማራዘም ከጫፍ መድረሱ በሳምንት መዘገበው አይዘነጋም። ካዜሚሮ በኩሉ በውድድር ዓመቱ መጨረሻ ማንቸስተር ዩናይትድን እንደሚለቅ ከወዲሁ አስታውቋል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ይፋ አድርጎታል። ማንቸስተር ዩናይትዶች ማኑኤል ኡጋርቴን ያስፈረሙበት ምክንያት ሌኒ ዩሮ ነው ብሏል። ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ማንቸስተር ዩናይትዶች በ2024 እቅዳቸው ማኑኤል ኡጋርቴን ማስፈረም አልነበረም ብሏል ፉትቦል ኢንሳይደር። ክለቡ በወቅቱ ፍላጎቱ ሶፊያን አምራባትን ማቆየት እንደነበረ ሲገለጽ፣ አሰልጣኝ ኤሪክ ቴን ሃግን በዚህ ተስማምተው ነበር ተብሏል። ይሁን እንጂ የማኑኤል ኡጋርቴ ፊርማ ከሌኒ ዩሮ ዝውውር ጋር የተያዘ እንደነበረ ለክለቡ ቅርበት ያላቸው ምንጮች ዘግበዋል። ማኑኤል ኡጋርቴና ሌኒ ዩሮ ወኪላቸው በተመሳሳይ ጆርጅ ሜንዴዝ እንደሆነ ይታወቃል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ በኩል
ማንቸስተር ዩናይትዶች በሚቀጥለው ክረምት 2 የመሃል ሜዳ ተጫዋቾችን ለማስፈረም ኢላማ አድርገዋል ተብሏል። ይሁን እንጂ ተጫዋች የሚለቁም ከሆነ ደግሞ ተጨማሪ አንድ ተጫዋች የማስፈረም እቅድ ይኖራቸዋል። ማለትም በመጪው ክረምት የዝውውር መስኮት ማንቸስተር ዩናይትዶች 3 የአማካይ ተጫዋች ሊያስፈርሙ ይችላሉ ሲል ይህንን መረጃም ፉትቦል ኢንሳይደር ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ የመጋቢት ወር የወሩ ምርጥ ተጫዋች እጮቹን ይፋ አድርጓል። ቤተሰቦች ለእናንተ የመጋቢት ወር የማንቸስተር ዩናይትድ ምርጥ ተጫዋች ማን ነበር? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ብሩኖ ፈርናንዴስ፣ ካዚሚሮና ማቲያስ ኩኛ የወሩ ምርጥ ተጫዋች እጩ ሆኖ መቅረብ ችለዋል። ቤተሰቦች ለእናንተ የወሩ ምርጥ ተጫዋች ማን ነበር? ብሩኖ ፈርናንዴስ፣ ካዚሚሮ ወይንስ ማቲያስ ኩኛ? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ከምርጥ ተጫዋቾች ሽልማት ጋር በተያያዘ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ታውቋል። ቤቶ የሳምንቱ ምርጥ ተጫዋች ተብሏል። የኤቨርተኑ አጥቂ ቤቶ የሳምንቱ ምርጥ ተጫዋች በመባል መመረጡን ይህንን መረጃ ስካይ ስፖርት ዘግቦታል። ቤቶ ኤቨርተን ቼልሲን ባሸነፈበት ጨዋታ 2 ግቦችን ማስቆጠሩ አይዘነጋም። ቤቶ በዚህ ዓመት የሳምንቱ ምርጥ ተጫዋች ሽልማትን የሚያሸነፈ የመጀመሪያው የኤቨርተን ተጫዋች ሆኗል ሲል ስካይ ስፖርት መረጃውን ዘግቦታል። በሌላ በኩል የላሊጋ የወሩ ምርጥ አሰልጣኝ ታውቋል። የስፔን ላሊጋ የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የባርሴሎናው አሰልጣኝ ሃንሲ ፍሊክ የላሊጋ የወሩ ምርጥ አሰልጣኝ በመባል መመረጥ ችሏል። ጀርመናዊ አሰልጣኝ ሃንሲ ፍሊክ ባርሴሎናን እየመሩ በወሩ ውስጥ ያደረጓቸውን 3 ጨዋታዎችን በአሸናፊነት አጠናቀዋል። ቤተሰቦች የት ሰፈር ሆናችሁ ያዳመጣችሁን ነው? እስኪ ያላችሁበትን ሰፈር ስም ጻፉልኝ። በቀጣይ የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን መልሼ ወደ እናንተ ማደርስ ይሆናል። በሌላ መረጃ ሌንስ የፒኤስጂን ጥያቄ አልቀበልም ብሏል። ፒኤስጂ ለሊቨርፑል ጨዋታ በቂ ረፍት ለማግኘት ከሌንስ ጋር የሚያደርገውን ጨዋታ እንዲራዘምለት ጥያቄ አቅርቦ ነበር። በሊጉ ዋንጫ ፉክክር ውስጥ የሚገኙት ፒኤስጂና ሌንስ በሊቨርፑል የደርሶ መልስ ጨዋታ መሃል እንዲጫወቱ መርሃ ግብር ወጥቶላቸው ነበር ተብሏል። ከፒኤስጂ በ1 ነጥብ ዝቅ ብሎ 2ኛ ደረጃ ላይ የሚገኘው ሌንስ በትናንትናው ዕለት የፒኤስጂን ጥያቄ ውድቅ አድርጓል። ክለቡ ጨዋታዎችን ፒኤስጂ እንደፈለገው መቃየሩ የሊጉን ፍትሐዊነት እንደሚያጠፋው ገልጿል። ሌንስ ከ1998 በኋላ የመጀመሪያ የፈረንሳይ ሊግ ዋንጫውን ለማሸነፍ ደፋ ቀና እያለ ይገኛል። የፒኤስጂ ጨዋታ የሚራዘም ከሆነ ሌንስ ለ15 ቀናት ከውድድር እንዲርቅ ያደርገዋል ሲል ይህንን መረጃ ሌኪፕ ዘግቦታል። የፒኤስጂ የበላይነት መሰበር አለበት ያለው ደግሞ ሃቪየር ቴባስ ነው። የስፔን ላሊጋው ፕሬዝዳንት ሃቪየር ቴባስ በፈረንሳይ እግር ኳስ ያለውን የፒኤስጂ የኃይል የበላይነት ተችተዋል። የፒኤስጂ የበላይነት የተመሰረተው በሌሎች ክለቦች ዝምታና ፍራቻ ነው ሲሉ ፕሬዝዳንት ሃቪየር ቴባስ ተናግረዋል። ፒኤስጂ ኃይል አለው፣ ምክንያቱም ሌሎች ክለቦች ዝምታን መርጠዋል፣ ዝምታው ደግሞ ውስብስብ ያደርገዋል ሲሉ ሃቪየር ቴባስ ገልጸዋል። ቀሪዎቹ ክለቦች በዝምታ መቀጠል ይፈልጋሉ፣ ወጥተው መናገር አይደፍሩም። ይህ ደግሞ ፒኤስጂ ስልጣን ሰጥቶታል ሲሉ ጨምሮ ተናግረዋል። አክሎም ይህ ነገር በፈረንሳይ መሰበር አለበት፣ ፒኤስጂ ተፎካካሪ አይሆንም ማለት አይደለም፣ ነገር ግን እንደዚህ አይነት ኃይል አያስፈልግም ሲሉ የስፔን ላሊጋው ፕሬዝዳንት ሃቪየር ቴባስ ተደምጠዋል። በሌላ መረጃ ቤተሰቦች ትናንት እንደተሰማው መረጃ ከሆነ ትላልቅ የስፖርት መገናኛ ብዙሃንም እንደዘገቡት እንዲሁም ትላልቅ የስፖርት ታማኝነት ያላቸው የመረጃ ምንጮችም እንዳሳውቁት ከሆነ ሙሐመድ ሳላህ ሊቨርፑልን እንደሚለቅ አሳውቋል ተብሏል። ግብፃዊ የፊት መስመር ተጫዋች ሙሐመድ ሳላህ በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ይፋ አድርጓል። እንዳለመታደል ሆኖ ጊዜው ደርሷል፣ በዓመቱ መጨረሻ ሊቨርፑልን እለቃለሁ ሲል ሙሐመድ ሳላህ በመልእክቱ ተናግሯል ተብሏል። ቤተሰቦች የሙሐመድ ሳላህ አድናቂዎች ኮሜንት መስጫ ቦክስ ላይ 7 ቁጥር እንጻፉልኝ። ሙሐመድ ሳላህ በሊቨርፑል ቆይታው ምን አሳካ የሚለውን እንመልከት። 2 የእንግሊዝ ፕሪሚየር ሊግ ዋንጫዎችን አሳክቷል። 1 ታላቁን የአውሮፓ ቻምፒዮንስ ሊግ ዋንጫን ማሳክቷል። 3 የካራባኦ ካፕ ዋንጫን፣ 3 የኤፍኤ ዓመቱ ምርጥ ተጫዋች ሽልማትን አሸንፏል። 1 ጊዜ የኤፍኤ ካፕ ዋንጫን አሸንፏል። 1 ጊዜ የክለቦች የዓለም ዋንጫን አሸንፏል። እንዲሁም 1 ሱፐር ካፕ ዋንጫን ማሸነፍ ችሏል። እንዲሁም 310 ጨዋታዎችን አድርጓል። 189 ጎሎችን አስቆጥሯል። 93 ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል ተብሏል። ሙሐመድ ሳላህ ቤተሰቦች የሙሐመድ ሳላህ አድናቂዎች 7 ቁጥርን ኮሜንት መስጫ ቦክስ ላይ ጻፉልኝ።
ለዘላለም የሊቨርፑል ደጋፊ ሆናለሁ ብሏል ሙሐመድ ሳላህ። በአመቱ መጨረሻ ሊቨርፑልን እንደሚለቅ ያሳወቀው ሙሐመድ ሳላህ ለሰጣችሁኝ ነገር ሁሉ አመሰግናለሁ ብሏል። ሊቨርፑልን መልቀቅ ቀላል አይደለም ያለው ሙሐመድ ሳላህ የህይወቴን ምርጥ ጊዜ ሰጥታችሁኛል፣ በጣም አመሰግናለሁ ብሏል። አክሎም ሊቨርፑል ክለብ ብቻ አይደለም፣ ክለቡ ሁልጊዜም የኔና የቤተሰቤ ቤት ይሆናል ሲል ተናግሯል። ለዘላለም የሊቨርፑል ደጋፊ ሆናለሁ፣ በጣም አመሰግናለሁ፣ በእናንተ ምክንያት አይ ዊል ኔቨር ዌክ አሎን ሲል ሙሐመድ ሳላህ ስንብቱን ለሊቨርፑል ደጋፊዎች አደርሷል ተብሏል። ሙሐመድ ሳላህ ሊቨርፑልን በነፃ ነው ይለቃል የተባለው። ግብፃዊ ተጫዋች ሙሐመድ ሳላህ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ አሳውቋል። ሙሐመድ ሳላህ በሊቨርፑል ቀሪ 1 ዓመት ኮንትራት ቢኖረውም ክለቡን በነፃ ዝውውር እንደሚለቅ ተዘግበዋል። ሊቨርፑል ታሪካዊ ተጫዋቻቸው ሳላህ አዲስ ምዕራፍ ለመጀመር ያለውን ፍላጎት በመደገፍ ፍቃድ ሰጥተውታል ተብሏል። በሌላ በኩል የሙሐመድ ሳላህ ወኪል ሳላህ በሚቀጥለው ዓመት የት እንደሚጫወት አናውቅም ሲል ተናግሯል። ከዚህ በፊት ከሳውዲ አረቢያ ሊግ ለሙሐመድ ሳላህ የ150 ሚሊዮን ፓውንድ ቀርቦ በሊቨርፑል ውድቅ መደረጉ አይዘነጋም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ኢብሬቺዜ ለምን ያህል ጊዜ ከሜዳ እንደሚርቅ ታውቋል ተብሏል። መረጃውን ቢቢሲ ይፋ አድርጎታል። የአርሰናሉ ተጫዋች ኢብሬቺዜ በጉዳት ምክንያት የካራባው ካፕ ፍጻሜ ጨዋታ እንዳመለጠው ይታወቃል። ኢዜ በቀጣይ የጡንቻ ጉዳት ምክንያትም ለሳምንታት ከሜዳ ሊርቅ እንደሚችል ተገልጿል። ቢቢሲ ይፋ እንዳደረገው መረጃ ከሆነ ኢዜ ከ4 እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል ዘግቧል። ኢዜ ለ1 ወር ከሜዳ የሚርቅ ከሆነም ወሳኙን የማንቸስተር ሲቲ ጨዋታ ጨምሮን 6 ጨዋታዎች ያመልጡታል ሲል ይህን መረጃ ቢቢሲ ይፋ አድርጎታል። በሌላ በኩል ማርቲን ኦዲጋርድ ደግሞ ወደ ሜዳ የሚመለስበት ጊዜ ቅርብ ነው ብሏል ቢቢሲ። ኖርዌያዊ አማካይ ማርቲን ኦዲጋርድ በዚህ የብሔራዊ ቡድኖች ጨዋታ ሰዓት በአርሰናል እንደሚቆይ ተገልጿል። ኦዲጋርድ ወደ ሜዳ ለመመለስ መቃረቡን የኖርዌይ ብሔራዊ ቡድን አሰልጣኝ ሶልባኬንም ተናግረዋል ተብሏል። ማርቲን ኦዲጋርድ ከብሔራዊ ቡድኖች ረፍት መልስ በሳውዛምፕተን ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል ብሏል ቢቢሲ። ኦዲጋርድ ባለፉት 5 ወራት ለኖርዌይ ብሔራዊ ቡድን ግልጋሎት አልሰጠም ብሏል ቢቢሲ በመረጃው። የአርሰናል ተጫዋቾች የጉዳት ሁኔታ ምን ይመስላል የሚለውን ስንመለከት የአርሰናሉ የኋላ መስመር ተሰላፊ ጋብሪኤል ማጋሌዝ ከትናንት በስቲያ ምሽት ጉዳት እንዳጋጠመው ተገልጿል። በዚህ ምክንያት ጋብሪኤል ማጋሌዝ ከብሔራዊ ቡድን ስብስብ ውጪ መደረጉም ተነግሯል። በሌላ በኩል ትሮሳርድ በተመሳሳይ በጉዳት ምክንያት ከቤልጅየም ብሔራዊ ቡድን ስብስብ ውጪ ሊሆን እንደሚችል ታውቋል። ከትናንት በስቲያ ምሽት እንደታወቀው ከሆነ ደግሞ ኢብሬቺዜ፣ ዊሊያም ሳሊባ፣ ጁሪያን ቲምበር ከብሔራዊ ቡድናቸው ስብስብ ውጪ እንደሆኑ ተረጋግጧል። ቤን ዋይት ደግሞ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። የአርሰናሉ የመስመር ተከላካይ ቤን ዋይት ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል ተብሏል። ጃሬል ኳንሳ ጉዳት ያጋጠመው በመሆኑ የሶስቱ አናብስት አሰልጣኝ ቶማስ ቱዌል ለቤን ዋይት ጥሪ አቅርቦለታል። ቤን ዋይት ከ2022 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለታል። ተጫዋቹ በወቅቱ በነበረ አለመግባባት ከብሔራዊ ቡድኑ ስብስብ ለቆ መውጣቱ አይዘነጋም። አሌክሳንደር አርኖልድ ደግሞ ከብሔራዊ ቡድኑ ስብስብ ጥሪ ያልተደረገለት ተጫዋች ነው ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ይሄ ፍጻሜ ነው። የክለቡን ጥቅም ማስቀደም አለበት። ኢማኑኤል ፔቲት ፈረንሳዊ ቀድሞ የአርሰናል ታሪካዊ ተጫዋች ኢማኑኤል ፔቲት ማይክል አርቴታ ኬፓን መምረጡን ተችቷል። በፍጻሜ ጨዋታ ላይ ለስሜት ወይንም ለግል ነገሮች ቦታ መኖር ያለበትም ሲል ኢማኑኤል ፔቲት ማይክል አርቴታን ተችቷል። አክሎም የክለቡን የቡድንና ደጋፊዎችን ጥቅም ማስቀደም አለበት ሲል የአርቴታን ውሳኔ ተቃውሟል። አሰልጣኝ ማይክል አርቴታ በበኩሉ ኬፓ አሪዛባላጋን በቋሚነት መጠቀሙ እንደማይጸጽተው ገልጿል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። የካራባው ካፕ ዋንጫ ለእንግሊዝ ፕሪሚየር ሊግ ፉክክር ትልቅ ተጽዕኖ አለው ያለው ደግሞ ሮድሪ ነው። ከዋንጫው በላይ ግባችን አርሰናልን ማሸነፍ እንደምንችል ማሳየት ነበር ብሏል። የማንቸስተር ሲቲው አማካይ ሮድሪ ከእንግሊዝ የካራባው ካፕ ድል በኋላ ዋንጫው ይገባናል በማለት አስተያየቱን ሰጥቷል። የካራባው ካፕ ፍጻሜ ጨዋታ ለእንግሊዝ ፕሪሚየር ሊግ ትልቅ ፉክክር ተጽዕኖ ያሳድራል ያለው ሮድሪ ተጽዕኖ በጣም ትልቅ ነው ብሏል። ጨዋታው ዋንጫ ለማሸነፍ ብቻ አለመሆኑን ቀድሜ ተናግሬያለሁ
ያለው ሮድሪ አርሰናልን ማሸነፍ እንደምንችል ማሳየት ነበር ዓላማችን ብሏል። ብዙ መስራት ያለብን ነገር አለ። አሁን ጥሩ ነገር ወስደን ለጨዋታዎች ጊዜ ወስደን መዘጋጀት አለብን ሲል ሮድሪ ቀጣዩን የአርሰናል ጨዋታ እስከምናደርግ ጓጉቻለሁ ሲል ተደምጧል። በሌላ መረጃ ጋሪ ኔቭል ሪያን ሼርኪን ትዕቢተኛ ሲል ተችቶታል ተብሏል። ይህንን መረጃ ዴይሊ ሜል ዘግቦታል። የቀድሞ ተጫዋች ጋሪ ኔቭል ሪያን ሼርኪ በእንግሊዝ ካራባኦ ካፕ የፍጻሜ ጨዋታ ወቅት ኳስ በማንጠባጠቡ ደስተኛ አለመሆኑን ተናግሯል። ሪያን ሼርኪ ያንን ማድረጉ ልክ አልነበረም ያለው ጋሪ ኔቭል ድርጊቱ ትዕቢተኝነት ነበር ሲል ተችቷል። ሼርኪ ያደረገው ነገር ለተጋጣሚ ክብረ ነክ ነው ያለው ጋሪ ኔቭል የቡድን አጋሮቹም የወደዱት አይመስለኝ ብሏል። የአርሰናል ተጫዋቾችን በበኩላቸው በሪያን ሼርኪ ከፉኛ መበሳጨታቸውም ያስታውቅባቸው ነበር። ፔፕ ጋርዲዮላም በሼርኪ ስራ ደስተኛ እንዳልነበረ ፊቱ ላይ ይታይ ነበር ሲል ጋሪ ኔቭል ተናግሯል ብሎ ይህንን መረጃ ዴይሊ ሜል ዘግቦታል። ቤተሰቦች በዚህ ላይ የእናንተን ሀሳብ ብጽፉልኝ ደስ ይለኛል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ የስፖርት አፍቃሪያን። በቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።